በወንድሙ ላይ በመፍረድ ለሞት የተዳረገው መነኩሴ ለብዙ ዓመታት በጸሎት የኖረ አንድ መነኩሴ ነበር። አንድም ቀን ጾም አላቋረጠም። አንድም ቀን ከአገልግሎት ቀርቶ አያውቅም። ሰዎች ቅዱስ እንደሆነ ያስቡ ነበር። አንድ ቀን ሌላ መነኩሴ ትንሽ ስህተት ሲሰራ ተመለከተ። በልቡም እኔ ከእርሱ በልጣለሁ ብሎ አሰበ። ከሰማይ በስተቀር ማንም አልሰማውም። በዚያኑ ሌሊት መነኩሴው በድንገት ታመመ። ጉልበቱ ከዳው፣ ጥንካሬው ተለየው፣ ትንፋሹም ደከመ። ወንድሞች ሊጸልዩለት መጡ፣ ነገር ግን ሳይነጋ ሞተ። አባቱ የገዳሙ አስተዳዳሪ ወደ እግዚአብሔር ጮኸ። ጌታ ሆይ ዕድሜውን በሙሉ አገልግሎሃል፣ ነፍሱ ምን ሆና ይሆን አሉ። ድንገትም አንድ መልአክ በፊታቸው ታየ። መልአኩም እንዲህ አለ፣ በልቡ ወንድሙን ፈረደበት። ኩራት የኃጢአት ሁሉ ስር በመሆኑ አንዲት የልብ ፍርድ ነፍስን ልትገድል ትችላለች። መነኮሳቱም ይህን ሰምተው በፍርሃት ተንቀጠቀጡ። አበምኔቱና ወንድሞቹ ግን ተስፋ ሳይቆርጡ ሌሊቱን ሙሉ ስለ ነፍሱ እያለቀሱ ጸለዩ። ንጋት ላይ መልአኩ ተመልሶ መጥቶ እንባችሁ አስነሳው አላቸው። መነኩሴውም ዓይኑን ገለጠ፣ በሕይወትም ተነሳ። ከዚያን ቀን ጀምሮ የፍርድ ሐሳብ በመጣበት ቁጥር ተንበርክኮ ይሰግድ ነበር። እንዲህም ይል ነበር፣ ጌታ ሆይ በልቡ ውስጥ ከሚደበቅ ኃጢአት አድነኝ እያለ ያለቅስ ጀመር። ከዚህ ታሪክ የምንረዳው የራሳችንን ኃጢአት ትተን ወንድማችን ላይ ስንፈርድ ፈጣሪም የእኛን ኃጢአት እንደሚመለከት ማሰብ ይኖርብናል።